ለማንኛውም ዶክተር ሰላም አልገባኝም። ወይ ባሏ ስትይ ማለት ስሙ ማን ነው? ባቡሬ ይባላል። አይ ቤዛ፣ ከሱ ጋር ደግሞ ምን አይነት ስምምነት ነው የምትስማሙ? ልጇን ለሊን ካገኘት በኋላ ተረጋግቶ ነው እንጂ ከገጀራው የባሰ ነበር። ከገጀራው ጋር ነበር አብረው የሚሰሩት። ስለዚህ እሱን በእጄ ለማስገባት በጣም ቀላል ነው የሚሆነው። ባልየውን ወሰድኩት ማለት ደግሞ ሙሽሪቷ ለብቻ ነው የምትቀረው ማለት ነው። እንደውም አሁን እስራኤል ልጀምር። አንቺ ስራሽ ነው እንጂ ጥቁር ልጅ ቢቀርብሽ ነው የሚሻለው። ዝም በል። ደህና ነሽ? አንተ ደህና ነህ? ቆይ ለምን መጣሽ? አንተ እዚህ ሆነ እንዴት ነው የማንመጣው? ችግር ውስጥ እኮ ነህ። አሁን ከዚህ መውጣት አለብን። ይቅርታ፣ በጣም ይቅርታ። ግን ደግሞ በጣም ነው የምወድሽ። ራሴን ያላንቺ አንድ ቀን እንኳን ማሰብ አልፈልግም። አዴ፣ በጣም ነው የማፈቅርሽ። አንተ ምን አደረግክ? በእናቴና በቤሪ ምክንያት የተናገርኩሽ በጣም ይቅርታ። አንቺ ሁሌም ልክ ነሽ የኔ ቆንጆ። በጣም ነው የማፈቅርሽ። የኔና አንተ ልብ ምናልባት እድለኛ አይደለም እንጂ ለምንድን ነው ሁሌም በቃ አለፍነው ተሳካልን ስንል እንደዚህ ምን ነው? ለምንድን ነው በዚህ ልክ የምንፈተነው? ምክንያቱም ፍቅራችን የእውነት ስለሆነ ነው። በጣም ስለምወድሽ፣ በጣም ስለምትወጂ። አንቺማ ያኔ ድሮ ነበር እንደ ፈተናዎቻችን ያኔ ነበር የምንለያየው። ግን ደግሞ እርስ በርሳችን ስለምንጠባበቅና ስለምንፋቀር ነው ፍቅራችን የእውነት ስለሆነ። አቤት ፍቅር! አየህ እንዴት እንደሚያዝረከርከው። አንተም እኮ ሚስት አገኘው ብለህ አንድ ሰሞኑን ሊያርጎ ነበር በላለልኝ። አሁን አለኝ ዛፍራ። እሺ በይ ተነስ፣ ወዴት ትወስዳለህ? አብራችሁ ማደር ፈለጋችሁ? የእናንተ ፍቅር ማለቂያ የለውም እና አለልኝ ጊዜ ተገትሮ መዋል አለበት። በለሽ አቦት ሻሉን ሰጥቻለሁ። አንተ ምን እየሰራ ነው እዚህ አንተ? አለልኝ። አቤት ምን ብዬ ነበር? ምን ብለው ነበር? አደይን ወደ ቤት አስገባት አላልኩም? ብራውን ይዛት ብለው ነበር። ልወስድ አስልመጡ በይተነ ይሰማሻል። አንተ ልቀቃት! አንቺ ልጅ ከሆነ በኋላ ዝም ብለሽ ነው ጫፏ እንዳነካሽ። ዝም ብለሽ አደይና ዴቭ እንግዲህ በስተመጨረሻ እንደዛ ሲተቃቀፉ ያያችሁ በጣም ደስ ያላችሁ ይህ ቪዲዮን ላይክና ሼር ሰብስክራይብ በማድረግ ይህን ቻናል ተቀላቀሉ፣ ቪዲዮንም ጀምሩ ማለት ነው። ነገር ግን ተገናኙ ማለት ግን እነሱ የመጨረሻው አሸናፊነታቸው የሚያረጋግጡበት ነገር አይደለም። ምክንያቱም ገና ከዚህ በኋላ ወደ መጡበት ከተማቸው በሰላም መመለስ ይኖርባቸዋል። እስቲ አደይ ዴቭን በሰላም ሁለቱ አንድ ላይ ወደ መጡበት ወደ ከተማ ይመለሱ የምትሉ ካላችሁ ቪዲዮውን እንግዲህ በልብ ቅርጽና በላይክ አንበሽብሹት። በአንድ በኩል አደይ ተስፋ ቆርጣ ዴቭን ስታናግረው እኔ እናንተ ላይ የተለየ መከራ መስቶብናል፣ ምናልባት እኔ እናንተ አንድ ላይ እንድንሆን አልተፈቀደልንም በማለት ትነግረዋለች። ዴቭ ግን በዚህ ሰዓት ላይ እንደውም ሞራል የሆነውን ነገር ለእሷ ይነግራታል። ያ ማለት እኔና አንቺ እንደውም በደንብ እንፋቀራለን ማለት ነው። እውነተኛ ፍቅር ሲሆን እንደዚህ ፈተና እየበዛበት ያው ሁሉንም ፈተናዎች አንድ ላይ እያሸነፍን የምንሄድ ከሆነ በእንደዚህ አይነት ሁኔታ ላይ እውነተኛ ፍቅራችን ምን ያህል ነገር ተፈትኖ እንደ ወርቅ እንደሚያልፍ እናያለን። ስለዚህ በዚህ ሁኔታ ላይ ተስፋ እንዳቆርጪ መጥቼ ያለሽበት ድረስ አደርሻለሁ፣ አድንሻለሁ ይላታል። እዛ ቦታ ላይ የያዞቻቸውን ሰዎች አይታቸዋል። ያ ማለት በዚህ ሰዓት ላይ የህግ ልውውጥ እያደረጉ ነው ያሉት። አደይን የሚያገባት ሰውዬ ወደ ቤት ይዟት ከገባ በኋላ ዴቭን እንደሚለቀው ቃል ገብቶላታል። ስለዚህ ያኔ የምትፈልገውን ያህል ካወራች በኋላ ወይ አሁን በይ ወደ እኔ ቤት መሄድ ይኖርብሻል በማለት ይነግራታል። አደይ እየተመሳጨች እያለቀሰችም ቢሆን እየጎተቱ ይወስዷታል። ከዚህም በኋላ ዴቭ ደግሞ በሰላም ከወጣ ከዛ ቤት ብቻውን ወደ ከተማ እንደመሄድ ቢነገረውም በሌላ በኩል የአደይት ለእናትዬ ሄዳ ትነግራታለች። እማዬ እባክሽን አደይን እኮ እነንትና ወስዷታል፣ ያገቱትን ሰዎች አውቃቸዋለሁ፣ በእሷ እያስፈራሯት ነው በማለት ትነግራቸዋለች። ሌላው ደግሞ አባዬ
አባዬን ለካ እያስገደሉት ነበር። አደይም በግድ እንድታገባ ሊያደርጓት የፈለጉት። አሁንም ቢሆን አባዬ በጣም ችግር ውስጥ ገብቷል። እሷን ካላገባ አንተም ቢሆን በሰላም አትኖርም ብለውታል። አባዬ ችግር ውስጥ ነው እያለች ትናገራለች። እናትየው በስተመጨረሻ የተረዳችው አንድ ነገር አለ። ለካ አባትየው ሳይወድ በግዱ ነበር አደይን ሊድር እየተጨናነቀ የነበረው። ለዛ ነው ከዚህ ሰፈር የወጣው። አደይ እዛ ቤት ውስጥ ከዴቭ ጋር ከታገተች በኋላ ያ ማለት እንግዲህ ብዙ ሰዓት ባይኖረንም እኔ እናንተ እነዚህን ፈተናዎች ባንቀበላቸውም እሺ ብለን እንደተፈቀደልን መኖር ይኖርብናል። በግድ አንድ ላይ ካልሆንም ብለን መጨቃጨቅ አይኖርብንም ብላ ትነግረዋለች። ዴቭ እንደዛ አያስብም። አንዴ ከዛ ቦታ ላይ ፈታ እንጂ በምንም አይነት ታምርን ቢሆን አደይን ላለማጣት ሲል ብዙ መስዋዕትነቶች ሊከፍል ይችላል። ቤዛ በሌላ በኩል ከወንድሟ ጋር ስትማከር እንደሰማችኋት ከሆነ አሁን አቅጣጫዋን ቀይራለች። ሌላ ትክክለኛ ተንኮል ልትሰራ የፈለገችው ባቡሬ ላይ ነው። ባቡሬን እንደምታፈቅረውና ብቻ ከሱ ጋር ብዙ ህይወት እንዳላት እያሳየቻት ለሊ ልታበሽቃት ትፈልጋለች። እንደ እድል ሆኖ ግን ባቡሬ ከዛ በፊት ቤዛን ለይቷት ነበር። ያ ማለት በስልክ ሲያወሩ እንደሰማችሁት ከሆነ እሱ ተደብቆ እኔን ያገኘኛል ብላ ለለሊ ትነግራታለች። ለሊ ትናደዳለች። ያው በሌላ በኩል ወደዚህ ወደ ከተማ ልውሰዳችሁ። ለሊ ራሷን እየወቀሰች ነው ያለችው። ወንድሜን ካወቅኩት በኋላ ምናልባት ላግዘው አልቻልኩም። ሳላቀው በፊት እንኳን ሁሉ ጊዜ የተሰቃየው ሳይበቃው ሳይቀር አሁን እንኳን ከእስር ቤት ነፃ ላውጣው አልቻልኩም ይላል። ባቡሬ ወደ እስር ቤት ሄዶ ሲጠይቀው ገጀራው ግልጹን ባይናገርም ግን ለሊ እንደናፈቀችውና ምን አለ በታየኝ ብሎ እንኳን ሲጠይቀው በቃ ናፍቃለች ማለት ነው። እህት እንደዚህ በኩል ከናፈቀች አንተ እውነትም ልትቀየር ትችላለህ በዚህ ሁኔታ ይለዋል። ገጀራው ግን በዚህ በኩል ወንድነቱ እየያዘው ለእሱ እንደማይሸነፍና እንዳልናፈቀችው ጭምር ለመደባበቅ ይሞክራል። ለሊ ጋር ተመልሶ ሲሄድ ምናልባት ወንድምሽ ማየት ከፈለግሽ አሁኑኑ እስር ቤት መሄድ ይኖርብናል። እንደውም ከሱ ፊት እንዳየው ከሆነ በጣም ሳትናፍቂው አትቀሪም። አሁኑኑ ሄደን እንጠይቀው በማለት ይዟት ይሄዳል። ሌላው ገጠር ያለው ነገር እንግዲህ አደይም ቢሆን ዴቭ በዚህ ሁኔታ ላይ እዛ ገጠር ውስጥ ብዙ የሚቆዩ ከሆነ ከከተማ ስለ እነሱ የሚጨነቁ ብዙ ሰዎች እንዳሉ አትርሱ። ለምሳሌ የመጀመሪያ ደረጃው ዶክተሩ ነው። ሌላው የፍቅር እናት አሁን እያሳሰባት ያለው ነገር ቢኖር ያ በዚህ ሁኔታ ላይ ብዙ ጊዜ መቆየቱና እዛ መሆኑ ምናልባት ልጄ ላይ የሆነ ነገር እያደረጉ ይሆናል። በዚህ ልክ እሱ መሰቃየት የለበትም። ስለዚህ የሆነ ነገር ላይ መድረስ ይኖርብናል እያለች ነው። በቀጣይ ክፍል እንግዲህ አደይና ዴቭ በምን መልኩ ከዛ ቦታ ላይ ጎበዝ ተመልካቾች ተያይዘው ይጠፋሉ የሚለውን ነገር እስቲ ንገሩኝ። ያው የመጀመሪያው ነገር ዴቭ እንደሚፈታ ታውቃላችሁ። መጀመሪያ የሚፈልጉት አደይን ስለነበረ አደይ ደግሞ እዚህ እንድትመጣላቸው ብቻ ስለሆነ እቅዳቸው እሷ አንዴ መታለች፣ ወደ ቤታቸውም ገብታለች። ስለዚህ ዴቭን ይፈቱታል ማለት ነው። ዴቭን ሲፈቱት በዚህ ሁኔታ ላይ እሱ ብቻውን ወደ ከተማ ሊመለስ አይችልም። አደይን ይዤ እሄዳለሁ ብሎ ስለሚል የሆነ ዘዴ ፈጥርና ከዛ ቦታ ላይ ያስመለጧት ይዟት ወደ ከተማ ይመለሱ ይሆናል። ወደ ከተማ ከተመለሱ በኋላ ግን አንዳቸውም ቢሆን ዴቭም ሆነ አደይ ላይ ተዳፍረው መጥተው ድጋሜ ለመጥለፍ እንኳን አይሞክሩም። ነገር ግን የአባቷ ጉዳይስ ይሄኔ ዴቭ ከዛ ቦታ ላይ ሊያስመልጣት ሲል ራሷ አደይ እኔ ወደ ከተማ መሄድ አልፈልግም ብላ ልታስቀረው ትችላለች። የመጀመሪያው ነገር የአባቷ ጉዳይ ነው። አባቷ በራሷ ምክንያት በጣም ትልቅ ችግር ውስጥ እንደገባ ከዚህ በኋላ ተረድታለች። እህቷ እንደነገረቻት ከሆነ አባትሽን እኮ እያስገደዱት ነው፣ አንቺ ለምን አላገባሽም ብለው ከዚህ በኋላ ጠፍተሽ ስትሄጂበት አባትሽ ላይ ጫና እያደረጉ ስለነበረበት ከዚህ ቦታ ላይ የጠፋው ብላ ነግራታለች። ከዚህም በኋላ አደይ ይሄን እያወቀች አባቷ ላይ ጨክና ወደ ከተማ አትመለሰ ማለት ነው። አደይ እንግዲህ ዴቭ ቢሆን እኔ ብቻዬን መመለስ አለብኝ ብሎ እሷን ይመልስላት አይሆንም። ስለዚህ ከእሷ ጋር ይቀመጥና የአባታቸውን ጉዳይ አንድ ላይ የሚጨርሱት ይሆናል። አባትየውስ በነፃ የሚወጣ ይመስላችኋል? እሷን እስካላገባን ድረስ መቼም አንለቅህም ብለውታል። እንዴት ሊስተካከል ይችላል ይህ ነገር? ወደ ከተማው ስንመለስ እንግዲህ ዶክተሩ አደይ በጣም እንደናፈቀችውና በዚህ ብሶቱ መቀጠል እንደማይችል ጫፉን ለዳይመንድ ሲናገር ሰምታችሁታል። ዳይመንድ ግን አንድ ምላሽ ነበር ያለው። አደይ እንደሆነ አንዴ አንተ አይደለችም፣ ምናልባት እኮ ፊትን ወደ አንተ እየፈለጉ ሰዎች ብታዞር፣ ለምሳሌ ሩታ ብሎ በዚህ ስትነግረው ዶክተሩ በጣም ፊቱ ተቀይሮ ነበረ። ዳይመንድ ሊደነግጥና ያወራው ነገር ልክ እንዳልሆነ ስለገባው እኔ እኮ አፌን ይበላኛል፣
በቃ ከዚህ ቦታ ልሂድ በማለት ጥሏቸው ይወጣል ማለት ነው። ሌላኛው በስተመጨረሻ ያየነው ነገር ቢኖር የሮሚንና የአሹን ጉዳይ ነው። አሹም ቢሆን እዛ ቤት ውስጥ ድጋሜ ስራውን ጀምሯል። ሮሚ ግን በአሁኑ ለየት ያለ አቀባበልና ለየት ያለ እንክብካቤ ለአሹ ለመስጠት ወስናለች። በዛም በነበረ ቁጭ ባለበት ሰዓት በተቀመጥበት ወይም ባለበት ቦታ እየሄደች አሹዬ ምንድነው የምትፈልገው? ምን ላድርግልህ እያለች ያለችው። አሹ ግን ነገሩ ለየት ያለ ነገር እንደሆነ ስለገባው ብቻ እንዴት ይሄ ነገር ሊቀየር እንደቻለ እየጠየቃት ነው ያለው። ቀጣይ ክፍሎች ላይ ምን እንደሚፈጠር እያንዳንዳችሁ ገምቱ። ያው እንግዲህ እስካሁን አብራችሁኝ የነበራችሁ ቴንኪው። Halo. Salam. Kara. Mina. Sana sempat. Lembadat. አንቺ የት ነሽ? እና ገብሬ ምን ነው? Sana